የእውነት ወላሂ ቲክቶክ ክሬቲቭ አዋርድ 2025 ዩቲናስ አሸንፋለች። እኔ እኮ የሶሻል ሚዲያ ንጉስ ነኝ። ለዛ ነው የቀረብኩት። ኤርትራ ውስጥ ሾውን አቅርብና የቲክቶክ እንኳን ሾው አይደለም እዚህ እድር መሰብሰቢያ ቃለ ሂድና እዛው። ስለዚህ እንዲያውም አንተን በሁለቴን ዋው የእውነት ቪዲዮ መስራትም አልፈለኩም። ነገር ግን ሰበር መረጃ ነው፣ ስብርብር ያለ ሰበር መረጃ። የእውነት ወላሂ ቲክቶክ ክሬቲቭ አዋርድ 2025 ዩቲናስ አሸንፋለች። የእውነት ነው የምነግራችሁ። ጨርሰዋል። ሁሉ ነገር አልቋል። ሁሉ ነገር ሌሎች ዘርፎች ላይ አጨቃጫቂ የሌለባቸው ዘርፎች ላይ እየጠበቋቸው ነው። እሱን ተውት። የእውነት ዝግጅት ሁሉ የአሸናፊነት ዝግጅት ሁሉ እየተደረገ ነው። ቲክቶክ ክሬቲቭ አዋርድ አዘጋጆች የታሪክ አተላ ናችሁ። በጣም የእውነት የታሪክ አተላ። ህብረተሰቡ እንደምን አድርጋችሁ ነው የምታስቡት? ግን ምንም አያውቅም። ለምን ጥጦ ገዝታችሁ አሰጡንም? አንጠባው ዩቲናስ አሸነፍሽ። ወቼ ጉድ! ይሄንን ቅሌታም ይሁን ማኛ እንደሱ የሚያስቡትን በጠቅላላ ልካቸውን ላስገባላችሁ። እስቲ ሙሉ ተመልከቱልኝ እስከ ጨርስ ድረስ ሁላችሁም ይሄን ቪዲዮ ኮፒ ሊንክ አድርጉልኝ። አዳምጡት። ይሄን ቅሌታ 3 የድቻ ልጆች ስላነሳ አዶናይ እሱ ባልሰራው ስራ፣ እሱ ባልሰጠው ገንዘብ፣ እሱ ምንም ባላረገው ነገር እውቅናውን ተጠቅሞ በሌሎች ገንዘብ እንዲሰጡ ስላረገ ብቻ የደቡብ ልጆች በሙሉ አዶናይ ልዩ ሰው ነው እያላችሁ አላችሁ። ሴጋ የሚመታ ባለጌን አምጥታችሁ እድሜንም ሙሉ ከኔ እድሜ በላይ ሶሻል ሚዲያ ላይ ቆይታል። አንድ ቀን መልካም ነገር ስትሰራ፣ ሰዎችን ስታግዝ፣ ሰዎችን ስትረዳ አይተናናቅም። ዘር ከዘር ስታባል፣ ሃይማኖት ስትሳደብ፣ ሀገር ስትሳደብ ነው ምናውቅ። ግን ይሄ ልጅ በመጣበት በዚች 2 ዓመት ውስጥ እነዚህ ዲቻ ወይስ የተባሉትን ሰዎች ይዞ ለዚህ ክብር ማብቃቱ ሊደነቅ አይገባም የምትለው አንተ? ሰው በአሁን ሰዓት ላይ 100,000 ተከታይ ሲገባ እንኳን ራሱን በሚቆፍስበት ሰዓት፣ ትንሽ ዝና በሚያገኝበት ሰዓት ላይ ራሱን በሚጠብርበት ሰዓት፣ ይሄ ልጅ ግን ብዙ ተከታይ እያለው እነዚህን ህፃናትን አንስቶ ለዚህ ለክብር ማብቃቱ፣ እዩዋቸው፣ እርዷቸው ማለቱ ራሱ ይሄ ትልቅ ነገር አይደለ? ትልቅ ሊበረታታ የሚገባ ነገር አይደለ እንዴ? በአሁን ሰዓት ላይ እኮ ትንሽ ተከታይ ሲያገኙ አንዳንዶችን አይተናል፣ ሲጠብሩ፣ ለሰው ሳይደርሱ ለራሳቸው ብቻ ሲስገበገቡ አይተናል። ይሄ ልጅ ግን ዝናውን ተጠቅሞ እነዚህ ልጆችን አንስቶ ለክብር አብቅቷቸዋል። በርካታም ጥሩ ነገር እየሰራ ነው። ስለዚህ ሰው ሲያድግ ሲለወጥ ለምንድን ነው አይናችን ደም የሚለብሰው? አንተ ልጅ ይሆናል እኮ አዶኒ ልጅ ይሆናል። በዚህ መልኩ ምን የሚያስቀና ነገር አለ? ይሄ ቀፋፊ አሁን ዩቲ የምትባለው ጌታ ምስክሬ ምን ዘር እንደሆነች አላውቅም። አዶናይ ግን ትግራዋይ እንደሆነ አውቃለሁ። ባይለኛው ትግራዋይ እንደሆነ አዶናይ አውቃለሁ። እንዴት ትግራዋይ እያለ ሲጨፍር ሲዘፍን፣ ትግራይ አደ እያለ እያለቀሰ ተንበርክኮስ ሲጨፍር አይቼዋለሁ። ጭውቴው የዘሬን ብታን ዝርዝራይ ነው። እናንተ ለማሸማቀቅ በሞከራችሁ ደፍራችሁ ስለሄዳችሁ የምታመጡት ነገር የለም። ምን ታመጣላችሁ? ለማሸማቀቅ ምን ለማለት ብትሄዱ ትጠሉናላችሁ ምናምን ብትሉ የምታመጡት ነገር የለም። ችግራችሁ ይሄ ነው። መድረክ ላይ ብዙ ጊዜ የሚቀርብ ልጅ ነው አዶናይ። ብዙ ጊዜ ምርጥ ኢትዮጵያዊ ነው ምናምን ልትል ትችላለህ። ፋቅ ስታደርገው ግን እንዴት ሆኖ ስለ ትግራዋይ ክፈትለት እንዴት ሊያብድ እንደሚችል አሳያለሁ። this is the thing። እና ሁሉን ነገር ከዘርጋ ካያያዛችሁት ምንም ለውጥ አታመጡ። ዘር አዙራችሁ ስጮውበት የነበረው እናንተ ናችሁ። ዘር ትግራዋይ ስለሆነ ነው ወይ ብላችሁ ብላችሁ ወደ ዘር የቀየራችሁት እናንተ ናችሁ እንጂ ምንም ነገር ወደ ዘር የሄደበት አይደለም። አዶናይ ብዙ ኢንተርቪዎች አድርጓል። ብዙ ትልልቅ ቦታዎች ላይ ታይቷል። ብዙ ነገር ላይ አለ። ዩቲ የምትባለው የትም ቦታ ላይ በዛ ደረጃ የለችም። እሱ ሲስተማቲካሊ ይሄንን ለማሸነፍ በደንብ አድርጎ ትልልቅ የተባሉ ቦታዎች ላይ በደንብ አድርጎ ጭውውቴውን ተጫውቶታል።
ለምንድን ነው የምትናደዱት? አንድ ቦታ ላይ ስለቀረበችው የቀረበችም ምክንያት ቃል በቃል እንደሰማ ነው። ስለምንድን ነው የተናገረችው? በአፍሪካ እጩ ስለሆነች ብቻ እዛ ላይ ወጣ ስለሱ ነው የተናገረችው። ስለሱ ተናገረች። ያንን መናገር ምን እየተደረገ ነው? ወደ ዘር ተወስዶ ቀውጢ ተደረገ እና ከዘር ጋር ያገናኛችሁት እናንተ ናችሁ። ማንም አልተገናኘም። የወላይታ ልጆች ሲደግፉት ትግራዋይ መሆኑን አውቀው ነው። ስለ ዘር አውርቶ አያውቅም አትበሉ ፕሊዝ። እሱን ጭቦቴ አቁሙ። ማናውቀው አዶናይ ካመጣችሁ ንገሩ። የምናውቀው አዶናይ ግን ትግራይ አደ እያለ ቀውጢ ሲያደርግ የሚውል ልጅ ነበር። በተለይ አዲሱ ጄኔሬሽን ዘረኛ እንዲሆን ተደርጎ ተፈጥሯል። ወደ ዘር ከሄዳችሁ ሮጣችሁ ወደ ዘር የገባችሁት እናንተ ናችሁ። ሎዛ ሩዋንዳ አረገችው። በኢትዮጵያዊነቱ የሚደረጉ አትዋሽ። ለምንድን ነው የምትዋሽ? ማን ነው የምታታሉት? ሶሻል ሚዲያ ላይ አብረን አይደል የምንውለው? ሲደረግ ትላንት የመጣ ልጅ ስታካብዱ ሳይ በጣም ይደንገኛል። ስታካብዱ ሳይ በምን የምታካብዱለት እኮ የሆነ ጄኔሬሽን ቀይሮ የሆነ ነገር ካናዳ ላይ መኖር አቅቶት የሄደ ኢትዮጵያዊ ነው አይደል? መኖር ስላልቻለ ካናዳ አሜሪካ ነበረ፣ አሜሪካ አልተቀበለችውም፣ ወደ ካናዳ ሄደ። ካናዳ ሄዶ መኖሪያ አቃተው ልጅ ሰክሰስ አግኝቶ ኢትዮጵያ የገባ ልጅ አይደለም። ምኑን ከምን አገናኝታችሁ ጉራ ልትነፉበት እንደፈለጋችሁ አልገባኝም። ምኑ ነው የሚያስነጅበው? ይሄ ልጅ ካናዳ እያለ ምን ሰርቶ ነው እንደዚህ በጣም ብራግ ልታደርጉለት የፈለጋችሁት? ምኑን መዋሸት አይቻልማ። በ$11 ሆኖ በንብርክክ እየሄደ የለመነ ልጅ ነው። ብሎ አልቅሶ የለመነ ልጅ ነው። ምን እንዳደረገ አርጋችሁ ወደ ዘር ወስዳችሁ ነገሩን እንደዚህ ልታቀሳስሩ እንደፈለጋችሁ ግራ ነው የገባኝ። ምን ስላደረገ ችግሩ ነው። አያችሁ፣ እንዳይናገር አፋፍ የማለት እቺ ህዋት የለመዷት ምላስ አለች። ህዋት ያስለመደቻቸው ጀግና ነኝ ምናምን። ሄድና እዛ ጀግናን ውሰድ ሂድ ብዙ እንድትፈሯቸው ምናምን አፋፍ ብሎ አሸማቀው እንዲያሸንፍ ለማድረግ የሚጫወቱት ጨዋታ። ኧረ ወደዛ ሄደ እዛ ሄደ የምታስፈራራ አስፈራራ። ህወሓቶች በዘሩ ከገባችሁ እንዲያውም ላይሸለሙላ ይችላል። ግልጹ ነው ምናምን። ወደ ዘር ገብታችሁ ዘሩ ውስጥ ከወሰዳችሁ እዛ ሄደ ትግራይ ተሸለም፣ ኢትዮጵያ ተሸለም። የህወሓት ቀንደኛ መርዘኞች እንደዚህ አፍጥጠው መጥተዋል። ህወሓት ናቸው። አትረቡ። ህወሓት ለኢትዮጵያ ሲረባ አላየንም። በአሰብ ጉዳይ ዛሬ የምንለቃቀሰው እናንተ እንደ ተራ ነገር ያያችሁት የወደብ ጉዳይ ነው። ዛሬ ከኤርትራ ወንድምና እህቶቻችን ጋር ደም ልንቃባ የደረስ ነው በእናንተ ባረጋችሁት ሀገራዊ ማይምነት ክፋታችሁ ነው። ዛሬ ስለ አሰብ የምናወራው ያለቀ ጉዳይ ነበረ ነው። ደንታ የላችሁም እናንተ። ምንም የምታደርጉት ምን ስለ ትግራይ ሲወራ ምንም የሚወራል ነገር የለም። ዲስ ናተን ስለ እናንተ ቢወራ እውነቱን ነው ደፍሬ የምነግር። ምንም የሚወራላችሁ ነገር የለም። ወደብን የሚያል ነገር ሰክስቃችሁ የሰጣችሁ መርዘኞች ናቸው። ስለዚህ ልክ ስኬት ይዞ አብዶ ካናዳ ላይ አብዶ ምንም ማድረግ ሳይችል ሲቀር ሀገሩ የገባለች ነው። ወረቀቱን ለማግኘት ብቻ ነው የቆየው። ካናዳ ሲቲዝኑን አገኘ ሄደ። ምንም ካናዳ ላይ አንድ ቦታ ላይ እንዲያውም አሪመምበር ይሄ ልጅ አበሾች አዝነውለት አበሻ ቤት ተቀጥረ ተስራውላ ተብሎ ነበር።
አልቻለበትም። መስራት የሚባል ነገር ሀስል ማድረግ ነገር የሚወድ ልጅ አይደለም ልጁ። ፋክትን ይዘን ነው የምንነጋገረው። ይሄ ወጣቱን ትውልድ ይሄ ልጅ አይጠቅመው። ለያንግ ጀኔሬሽን ምንም ጥቅም ያለው ነገር የለም። ፕራውድ ሆኖ እኮ በአደባባይ ሴጋ መምታት ችግር የለውም እያለ የሚያወራ ልጅ ነው። በአደባባይ ወጡ። ኢትዮጵያ የነበሩት ኢንተርቪው የሚያደርጉ ልጆች ጥለውት ሁላ ሄዱት። ከመቀመጫቸው ተነስተው ሄደዋል። እንዲህ በጣም አይናውጣ መሆን እውቀት የሚመስላችሁና ትልቅ ክብር የሚመስላችሁ ደካሞች አላችሁ። ነገሩን ከህወሓት ጋር ካያያዛችሁት አደቅላለሁ። ህወሓትን ወደ ዘር ከወሰዳችሁት ምንም አዶናይ የሚያሸንፍበት ነገር የለም። ወደ ፍቅር ካመጣችሁ ችግር የለብኝም። ወደ ዘር የወሰዳችሁት አንድ አጫሽ፣ ቃሚ፣ ጠጪ፣ ዱርዬ ዱባይ ላይ አለሌ ወመኔ ዜድ የምትባል ወመኔ ሰካራ ወታ ልታወራ ትግራይ እንደዛ አይነት ሰው ከገለጸው ትግራይ የሚረባ ሰው የለውም ማለት ነው። ትግራይን የሚገልጸው ሰው የማይረቡ ዘላኖች ከሆኑ ትግራይ የሚረባ ሰው የለውም ማለት ነው። የትግራይ ማንነት በአዶናይ ነው የሚገለጸው እንዴ? ምን ውስጥ ገብታችሁ ነው የምታወሩት? የትግራይ ማንነት እነ አዶናይ እነ ሎዛ ምናምን የሚገልጹት ነው። አወረዳችሁት። ነገ ለማየት ተበቃላችሁ። ኩዊሊያ የምትባለው ወጣ የሆነ ማኛ ላይ ስትዘል ሎዛ ሰይፉ የሚለውን ሰምተን እንምጣ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። እኛ ዩቲን ያቀረብነው በምስራቅ አፍሪካ ስለታጨች እንጂ ይሄ ቤት የሁሉም ቤት ነው አይደል? አንዳንዶች ሰይፉ ዘረኛ ሰይፉ ዘረኛ ነው። ሐረር ተወልደ ትንሿ ኢትዮጵያ ውስጥ ተወልደ ዘረኛ መሆን በጣም ይከብዳል። እኛ ይሄ ፕሮግራም ማለት ትንሿ ኢትዮጵያ ነች። ከየትኛውም ቦታ ጥሩ ነገር የሰሩ ሰዎች መጥተው የሚነግሱበት ቦታ ነው። በነገራችን ላይ አንዳንዶች ለምንድን ነው ከትግራይ ክልል ዳረ እንግዳ የለም እንዴ? ብዙ ቀርበዋል እኮ አብርሃም ገብረመድህን፣ ኤፍሬም አማረ፣ ሰላማዊት ዮሐንስ፣ ዳዊት አለማየሁ፣ መስፍን ይበቃል። ሰይፍሻ እናውቃለን እሷን ለምን እንዳቀረብካት። ቲክቶክ ክሬቲቭ አዋርድ ተደውሎልክ ለሿሿ ይመቸናል የሆነች ቀባቀባ ለማድረግ ይመቸናልና አንተ ላይ ትቅረብ ተብላ ነው የቀረበችው። ሌላ ምንም ውሸት የለውም። ለምስራቅ አፍሪካ ከዛ በኋላ ስንት ሰው መረጣት? መጀመሪያም 10,000 ሰው ነበር። ዘይውስ በሳምንቱ ራሱ ዛሬ ሰኞ 10,000 ሰው ማንም አልመረጣትም እኮ እዛ ላይ። ነገር ግን ለቀባቀባ ይመቸናል ለሿሿ ይመቸናልና ሰይፉ ላይ ቀረበች ይባል የሚለውን የጋራ ኮሚቴ ከወሰነ በኋላ ነው አንተ ላይ እንድትቀርብ የተደረገችው። ተው ሰይፍሻ፣ ትልቅ ሰው ነው፣ አትዋሽ። ውሸት ምንም አያደርግም። አትዋሽ፣ አትዋሽ። ውሸት ምንም አያደርግም። በቃ ለቀባቀባ ይመቸናል አቅርባት አሉ፣ አቀረብክ፣ አለቀ።